ሰላም ውድ ፋሚሊዎች እንደምን አላችሁልኝ? ዛሬም እንደተለመደው በአዳዲስ ቪዲዮዎች ይዤ ቀርቤያለሁ። የሚያስቅ ከሆነ እንስቃለን፣ የሚያስለቅስ ከሆነ ደግሞ እናለቅሳለን። ቪዲዮም ሬት የምናደርግ ይሆናል። ቪዲዮም ሲጀምሩ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ፔናልቲ ነው እንዳልሽው ማለፊያ መውደቂያችን ይሄ ነው። እድላችሁ አንስቶ ምን ይቆጭ እንዳላገኘ ዝም ኮች ምን እንግዲህ እንዳላገኘ አይቫን በሰይድ እሺ لا تدريش ደግሞ በዚህ ጨለማ ሲተቀመጥ ጀምርክ ጓደኛዬ ሲልጋፍች በሰፊው ማላስገባው እንኳን በጠባው ኧረ በዚህ ሰልስቱንኩች በዚህ ነው እመንንኩች እዚህ ወርስቱን እስኪ አርግልን ኧረ የዛሬው ጫት ይለያል። አንተ ተመስገን እንደዚህ አንጀፍጅፎ በሁለት ሰዓት ደረስን እኮ። አንተን ግን እንግዲህ በኋላ እንደዚህ አይነዳምሽ። በምርቃናም አቤ በራንሱ ወርዶ እኮ ነው ትዝ አይለኝም። በልበቃ ነው ወርዱ በራና ማይደረስ የለ ነው ካሰብንበት እንውረድ በቃ ተመስገን። ተጎታችሁ ተሳቢው ይጎስ ከሆነ አልመጣም ይጎተተው። ኧረ ጉዱን ግብረ ጉራቻ ነው እኮ ሲነቀር ይቻላል። እኔ እኮ ቀስ ብሎ በራሱ ይመጣል ብዬ ነው ዝም ያልኩት። ሲጀመር እኛ ምን አገባን? እንኳን እኛ ጀረስ ራሱ ቀስ እየሰበርን እንጠብቀዋለን። በነገሩ እየጨበስን መጣ እኛ ሲን ያለና እሱ ነው ያገባን። ቀስ ብሎ ማይመጣ ቀስ ብሎ ይመጣ በቃ ይመጣል ይደርሳል። ድንግጥ ከዛን ጨብስ ድንግጥ ምርቃ ነው እኮ ነው አፈር ብላ ወይ በዚህ ለወራ ስለነገትከኝ ነው ለወርድ ነበር። ሄሎ በ10 ደቂቃ ውስጥ ገንዘቡን ይዘህ ማትመጣ ከሆነ ፋይልህን ማለት ነው ቴሌግራም ላይ የለ፣ ክሮም ላይ የለ፣ ጎግል ላይ የለ፣ ቲክቶክ ላይ ራሱ ፖስትልሃል። ተወረ ወንድሜ አመጣልሃለሁ፣ አሁን አመጣልሃለሁ። ተው 30 ደቂቃ ብቻ ታግስ። በቃ እንደውም ትቼዋለሁ። ይኸው ፋይልህን ፎቶ አንስቼ እለቅልሃለሁ። እሱን ፎቶ ከለቀቅኩ ማለት ነው ህይወቴ ነው የሚበላሸው። ተው ፍቅረኛዬም ትክደኛለች። እሱን ካየች በቃ እንጣላለን። ተው እባክህ ተው 30 ደቂቃ ጫሜተር ወንድም የኔ አባት እንኳን ደህና መጣ ወደ ቤታችን። የኔ አባት እንግዲህ እንጨፈር ይደረጋ ለኔ ስራ ጠፍቶ ምናምን ቁርስ ራሱ አልበላሁም እኮ ከነገ እፍታው ማሰሪያው ፍታውስ ይፈታል። ምን ነው ይሸታል? ኧረ ይሸትም ወንድም አለ እና ጠራጋው እንጂ ነው አይደል? ማይ ወንድም ይዋው አይደለም ወሃል እሱ ምንድነው? እና ለጫማ ነው እና ምንድነው? ሰላም አባ ሰላም ነው እንዴ? ፊልም ለማየት ፈልጌ እሺ። እና እስኪ አንተ አሪፍ የምትለው ፊልም ጠቁመኝ። ኦኬ ፊልም አዎ። እንዴ ምን ይሳደለው እንዴ? እሺ ምን ይስ በቃ አንደኛው ነው ፊልም ነው በቃ በስርቆት ምናምን ዙሪያ የተሰራ ፊልም ነው። ኦኬ በመስኮት ይገባሉ፣ በበር ይገባሉ። በቃ መግቢያችሁ በተለይ ሲያው በቃ እኔ እንደሱ አይነት ነው ሊባ ይቻላል። የሴት ማለት ነው። ኧረ በጣም አሪፍ ፊልም ነው። በቃ እንካ ቢንጫ ነደኝ ቢን አዎ። እንዴት ቢን እስ ኤንማ ቋንተ ነገርከኝ ከዚህ ተቀምጬ አንተ ስመኝማ ጠዋት ስፖርት ሄዳለሁ ልትቀሰቅሰኝሽ በጠዋቱ ያው ባረፍ ነግሬያለሁ። መቼ ስቀሰቅሰኝ ሁሌ መች ትነሳለህ? ምን አባኑ ማልነሳን ባልነሳ ነው ያው ሀርጭኝሽ። እሺ እኔማ በቃሽ ቀሰቅሳለሽ ተኝሽ በስመ አብ ወወልድ ወመንፈስ ቅዱስ። እኔ እዚህ በ500 ብር ተሰቃያለሁ። ለሴት የሚከፈል 3000 4000 ምንድነው? ሰፈር የምትበጣበጣው? ቀስ ብላ አታጉለመት ነው። ቀስ ብላ አታጉለመት ነው። አዎ ምን ማጉመት አልችልም። የኔም ሰፈሩ አይ ሰፈር ሰፈር ሽሽ ለማለት ነው። ከዚህ በኋላ በዚህ እንዳታልፍ
ምን እንዳታል ኧረ ተው እመታችኋለሁ። በጸቤ ስሬ ልስራበት እኔ እመታችኋለሁ። እኔ እመታችኋለሁ። ኧረ በእናትህ እንዳላጋጭ የከሰርክ አስተናገድ ምን ልታዘዝ? ኧረ እኔ ምን አገባኝ? ለምን ቦምብ አታጨስም እዚህ ላይ ማለት ነው? ለምን ቤቱን ጠቅለላ አታጨስ ነው? ብቻ እኔ ምን ልታዘዝ ነው ያልኩት? መጥቻ ሲንግል ይዘናቡ ተጨቃጨቁኝ እኮ ምን አለስ? ኧረ በስመ አብ እኔ በቃ እኔ አስጠልቶኛል ማስተናገድ ራሱ። ስንት ነው ያንተ ደሞዝ? የኔ ደሞዝ 2800። የኔ እኮ 10000 10,000 የምርሽ ነው? አንድ አይነት ስራ እየሰራ ነው ምን እየተሰቃዩ ያለችው እንደዚህ ተሰቃዩልኝ በለ። ኧረ እጄን አሁን አፈረርጧል። ስራውን ለቅቄለት ካለኔ እንደሚሰራ አሳዩዋለሁ ድርጅቱ ማለት ነው። ካለኔ ደግሞ ዜሮ እኮ እወጣለሁ። ኧረ እጄን የት ጋር ነው ያለው? ቢሮ እሺ ጋሽዬ ሰላም ነው? ለሆነ ጉዳይ ፈልጌ ነበር አስቸኳይ ለጥና ጋሽዬ እኔ በጣም በቃ የፈለኩበት ምክንያት እኔ ይሄን ድርጅት በቃ ለቅቄ ለመውጣት ተገድጃለሁ። አንደኛ የምሰራበት ደሞዝ በጣም ትንሽ ነው። ወዛ አርማቴን ባቦከ ይሻለኝ ነበር እኮ። በዚህ ደሞዝ እንደዚህ መሰቃየት አልፈልግም። ሁለተኛ ነገር ደግሞ መድሎ አለ በጣም ለሴቶች ሌላ ነው፣ ለኔ ሌላ ነው። ለምን እንደዚህ መሆን አለበት? እና ጋሽዬ በቃ ደሞዝ የምጨምረኝ ከሆነ ጨምርልኝ፣ አለበለዚያ ወጥቼልህ ነው የምሄደው። ይኸው ለቅቄልህ ስራ ቦታ እሄዳለሁ፣ ወጥቼልሃለሁ። አቢ ናስቲ ጎሽ ናስቲ ይኸውልሽ አቢ ምን መሰለሽ ስትወጪ ማለት ነው በሩን ዘግተሻል። ይኖር ኢዲየት ማትረባ ምንም ግብረ ገብ የሌለው ልጅ ቆየው ካባረርኩ አልገባም እንጂ ፍቅረኛ መጣች። ፍቅረኛ የኔ ፍቅር እንዴት ብራዘር እንዴት ነው? አለሁልሽ አባቴ አለሁልሽ እንገናኛለን ብራዘር። ደውይልኝ ስትወጪ ጀለስ ሰላም እያለሽ ኦኬ ሰላም በግለት ምናምን አይ ሰላም ደግሜ ልጥረው በቃ ብራዘር እንገናኛለን ብሎሻል። ጀለስ አይወርድ ምን እንትን ጥሏል። ደንስ ላይ ጎበዝ እንጂ አይ በቃ ሊድ በቃ ወደ ቤት ልትሄድ በቃ ቻው ምንም ማለት ነው። እሺ አረ የፈረው ምን አሉ በለጡ ጠላ አታይህም? አሬ ስንት የወደ 3 ጆክ ነው ምናምን እነ ግብጦ እነ ባቄሉ በቃ ብሩ ነው እንዴት እኔ በቃ አይኗ ደክሟል። አይኗ አታይህም? አረ ስናይፐር ነው አይኗ መንጠራ ነው የምትወጣኝ። መንጠራ ነው አንተ እዚህ ቆይ አንድ መከት ገባ እንጠራለን። ወይኔ በቃ እኔ በሚመጣው መንገድ አድርጌ እመጣለሁ። በቃ እንጠብቃለን። እሺ አልፈን እንጠብቃለን። ጠላ ጠጩ ሁሉ ብሬን ወስዶ ጨረሰ። መድኃኒዓለም ጥብስ ያርጋቸው። አረ ለናቸው አረ ሰላም በለኝ። ያኔ ማጓደኛቸው እንደሆነ በስታጠፍ ሲዩ አሁን በዚህ ታጠፈ ብሬን አልሰጣትም እና ለጠላ ቀጅ ታፈልጉልኝ ባይሆንናት አንቺ ባል አረስ አንዴ ሁሉ ያንቺ ስከጅታ እንዴት ነሽ? አንተ ስትንቀዱና ባዱ እንዴት ነሽ? እየነካካችሁ ነው ሰው ሁሉ እንደዛ አድርጋችሁ። እንዴት ነው ጠላ ቀጅ ታፈልጊ ነበር እንጂ እኔ አለው ጠላ ቀጅም ይችላል። ዛሬ አሪፍ ነው፣ ገበያ አሪፍ ነው። ሰላም ነው አለው። እንዴት ነሽ? እንፈልግሽ ቅባትና ሻምፖ ይፈልግሽ? እስታት ቅባትና ሻምፖ ምን አይነት እሺ ያለሽ ምረጭ ነው። ሻምፖ ነው ቆን ይችላል። ሻምፖ ትፈልግሽ? ይሄው ይሄ ቅባት የጠርሙሱ ቅባት ሲሆን ያው በቃ ሂሳብ ነገር ሂሳብ ችግር የለውም ማለት እኔ ሌላ ቀን ታመጫለሽ ነገ ምናምን። እሺ በቃ መሰለኝ እንዳትረሺ ግን። እሺ በቃ እሺ ዛሬ ዲን ካላመጣችኝ ሱቅ በምን ላምጣ? ጄቃ በምን ልግዛ? እንዴ አይደረግም እኮ እንደዚህ አንድ ቀን ብላ 3 ቀን። ወይ እኔ ቆንጆ እንዴት ነሽ? ባለ ሱቁ ነኝ
እንዴት ነሽ? ሰላም ነው አይደል? እንዲሁ ብሯን ዕዳ ነበረብሽ እና እሷን ብትሰጪ ብዬ ነበር። ውይ የኔ ድባይ እኮ ስለሚና እንዴ ፈጣለኝ አፖት። እሺ እኛ እንዴ እና እሺ በቃ ነገ መጣናት ስጪኝ። ነገ ናሽ? እሺ ወይ እሺ በቃ ወይ ከብሬ ወይ ካንዱ መሆን አለብኝ። አሁን ያየሁት ነገር ልጅቱ በጣም ፈልጋለች። ምን ይፋሪውን ኩበት። ስለዚህ በቃ ልጠቃቀም፣ እንደውም ብሩ ይቅር ልጠቃቀም አለብኝ። አሁን ልጅ ያው ነገ ሄዳለሁ። ነገ እቺ ተጠቃቅሜ እመጣለሁ። አትፍራ። ዛሬ እኮ ልጠቃቀም። ዛሬ አለቀልሽ። ነውጭ አይኒ ፍቅር ወጥቻለሁ። ዛሬ ወዴት ነው እንደፈለግሽው? ወዴት ነው? ወደዛ ማን ነው? ምን ፈልገህ ነው? የሱቄን ዕዳ ስጡኝ። የሱቅ ተበድራለች እሱ። የሱቄን ዕዳ ማሰጡኝ ከሆነ በራችሁ ላይ ነው የሚሸነው። እንደውም ዛሬ በራችሁ ላይ ልሸና ነበር ማለት ግን ችግር የለም። እንደምትሰጡኝ እኮ ቃል እንደምትሰጡኝ አውቃለሁ። ይቅርታሽ አመሸሰ እንዳመጣሽ። እሺ እንዴ አንተ እዚህ ያለን የመለከፍ አለብኝ እንዴ? ማን የለከፍሽ? እነዛ ዱስ ናቸው አዛ ጋር ያለው። እኔ እያለሁ እኔ ሰፈር እየኖርኩ በቃ እኔ ፈጠነ ሂጂና እኔን እንደሰይ ይፋል። እነዚህ ናቸው። አረ ምንም ወንድሞች፣ እኔ እኮ መስጊድ ፈልጌ ነው የመጣሁት። እዚህ ሰፈር መስጊድ አለ ተብዬ እሷን ስጠይቃት እዚህ አመጣሽ። መስጊዱ ይሄ ነው ይላል። መስጊድ ያልኩሽስ መስጊድ ፈልጌ አይደል የመጣሁት? ምንድን ነው አንቺ እያሾፍሽ ነው? የሰላት ሰዓቴን ጁማ እኮ ነው የሰላት ሰዓቴን ዛሬ አስረፈድሽም። እንዴ ነስቲ ነኝ ሰባ ና ጠላ ልጠጣ አጠባ። ኧረ እኔ ቤተክርስቲያን ሰው አሁን ራሴው ደብር እየሄድኩ ነው። መጠጥ ለማንም አይጠቅም። ዝም ብላችሁ ቤተክርስቲያን ይደርሳል። አራዳ